ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አማን ናችሁ? አለን። ዛሬ ደግሞ የመጣሁላችሁ በእንኮይ ስንዴ፣ አገሬ እንኮይ ስንዴ ነው የሚባለው። የውላችሁ እኔ የሱቅ ቂጣ አልበላም። እኔ ቀብራራ ነኝ እኮ የእናንተ እህት። የሱቅ ቂጣ ልጅ ጨጓራ እንዴት እንደመለጠኝ እኔ ነኝ የማውቀው። ስበላ 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 በሻይ አለማወቅ ሞኝነት። ሻውና ስንዴው አንድ ላይ ቂጣው የሱቅ ቂጣ 4 ቀን 5 ቀን ተጋግሮ ነው የሚመጣው። ጠላታችሁ ጨጓራ ምልጥ ይበል። የጠላታችሁ ጨጓራ ምልጥ። ስንዴ ቆሎም ተማራችሁ ቆላላችኋለሁ። ከዛ ሁለተኛ እዚህ ቤት ነገሩ ዱቄት እንደዚህ ነው ተፈይቶ የሚመጣው። ሁሌ የነጭ ዱቄት የእንትን ዱቄት እንዲህ የቆየ ራሱ አይገዛም። ስንዴው እንደዚህ ነው። ስንዴው ይመጣል። እኔ ልቅም አደርገዋለሁ። የእናንተ ልጅ ልቅም አደርገዋለሁ። የእናንተ እህት ልጅ ልበል እንጂ ከዛ ለቅምና ይሄ እንደዚህ ፀሐይ አሞቀዋለሁ። እንደ ሀገራችን ድንብላል ጨምርበታለሁ። ድንብላል ሞልቷል እዚህ ቤት። የለ ነገር የለም። አብሽ ጣል አደርግበታለሁ። ከዛ ወፍጮ ቤት ይሄዳል። ተወፍጮ ቤት ሲመጣ አባቴ እንደዚህ ተወፍጮ ቤት ሲመጣ እጋግረዋለሁ። ምን አደርጋለሁ? በጥበጥ አደርግና እንጀራ ማለት ነው። ትንሽ ካሜራ አደርግና ብጥብጥ አደርግና አሳድረዋለሁ። ጠዋት በብረት ምጣድ በቲኒ ይሄ እያደረኩ ግግር አደርገዋለሁ። እንዴት አባቱ እንደሚያምር አሁን ይሄን ወፍጮ ቤት ነው ያላችሁ። አረብ ሀገር ስንዴ የለም ብላችሁ አትከራከሩ። ይኸውላችሁ ስንዴ እኔ ኢትዮጵያ ያለው ነው የሚመስለኝ በእውነት አረብ ሀገር ሳይሆን ኢትዮጵያ ያለው ነው የሚመስለኝ። እኔ አሁን ይሄን ምን አደርጋለሁ? ሽምብራ አለ። ሽምብራ የሀገሬ ሽምብራ አለ። ሽምብራ እሱን ሽምብራውን ይሄንን ሱፍ አለኝ። ሱፍ አለኝ። ሱፍ ከኢትዮጵያ መጣሁት ነው። አሁን ይሄንን ሱፉን ሽምብራውን አንድ ላይ ቁልት ታደርገዋለሁ። ቁልት አድርጌ አሁን ሁሉንም ይሄንን ወፍጮ ቤት እንትን አድርጌ አስቀራለሁ። ስንዴውን አስቀርና ከዛ ሱፉን ሽምብራውን አንድ ላይ ማለት ነው ቆልቼ አሳያችኋለሁ። እንዴት አባቱ ቆሎ ሽምብራውን ደግሞ በእንትን ነው ማመሰው አሳያችኋለሁ። ሳምስ ማለት ነው አለ የቡና መቁሪያ አለ። በሱ ቁልት ታደርግና ቀጭ ያላችሁ ይሄንን ነው። ሙቅም የገብስ አለ። የገብስ ዱቄት አለ። የገብሱንም አሳያችኋለሁ። ሙቅም እያሞቁ ጠጣለሁ። ግን በፈልግ በማር አሁን እቺን በሰፌድ የለም እዚህ ሀገር በትሪ ልቅም ማድረግና ንጹህ ነው፣ ግን ምንም የለውም። ወደ ወፍጮ ቤት ላሰጣው ነው ሁላችሁ ያመጣሁት። እንደ ሀገራችን ፀሐይ ሲመጣ ውሃ ያነሳል ይባል አይደለም? ፀሐይ ሲመጣ ውሃ ያነሳል። ምን ለድምፅ ጥራቴ ፈጣሪ የሰጠውን ነው። ድምፅ ጥራት አንደኛ ጉንፋን ይዞኛል። ሁለተኛ የሰው ልጅ ድምፅ ሁሉ ድምፅ እኩል አይሆንም። አንዳንድ ሰው ድምፁ ያምርለታል፣ አንዳንድ ሰው ድምፅ አያምርለትም። ስለዚህ ለድምፅ ጥራቴ እንግዲህ ድምፄን ተሰማችሁ ተዘጋችሁ አትዩት ቪዲዮውን እላችኋለሁ። እኔ ጉንፋን ይዞኛል። ሁላችሁ ዝም ብላችሁ ስንዴያችንን እዩት። ኢትዮጵያም ያላችሁ አረብም ሀገር ያላችሁ እኔ እንደዚህ ነው ያላችሁ። ፀሐይ አሰጠዋለሁ ይላችሁ። ይሄን ሰሞን ዝናብ ነው፣ ፀሐይ የለም። ምቀኛ ሸረኛን አጥፋልን። ምቀኛ በእውነት እኔ አንዳንዴ እዚህ ቤት ዓለም ኑሮ ነው የምኖረው። ተምር ያሰኘኝን በልቼ ያሰኘኝን ጠጥቼ አንዳንዱ ሰው ሳይ በእውነት ቂጣ ራሱ ያልረባቸው ሰዎች አሉ። እዚህ ቤት የሚመጣው ራሱ ማለት ነው። በእውነት ቪዲዮን እየገባችሁ ብታዩ ዓለም ቤት ነው። ተምር እኔ ዓለም ማለት ነው።
ፈጣሪ ጥሎ አይጥልም። ያው ሀብታም ቤትም ቢሆን ለሰራተኛ ደሞዝም ባይሰጡም የእንትን ተጨማሪም ባይሰጡ እንደ ሀብታም ቤት ስጦታም ቢኖር እና በሆድ በኩል የታደለ ቤት ነው። ያው የሰው ልጅ ሰርቶ ለሆዱ ስለሆነ እኔ ነኝ ዝጋታም የሚዘጋኝ እኔ ነኝ እንጂ እኔ ነኝ የሚዘጋኝ ዝጋታም ነው። ይሄላችሁ እንደዚህ ያሰጠዋለሁ። ማዳበሪያም እኮ እንደ ሀገራችን በማዳበሪያ ነው የሚመጣው። ማዳበሪያው ማለት ነው ንፋስ ወስዶት ነው ወደዛ። እንደ ሀገራችን ነገሩ አረብ ሀገር አይወዱም። እነሱም ነገራቸውን ሲቀረጡ አይወዱም። እኔ እየደበኩ ነው የምቀርጠው፣ እየደበኩ ነው እንትን የምለው። እኔን ዩቱብ እንደምጠቀም ሚዲያ እንደምጠቀም አያውቁም እስከ ዛሬ። እንግዲህ የምን ያህል አመት እንግዲህ ኖሬያለሁ። እስካሁን አያውቁም። አንድ ልጇን የከፈተልኝ ዩቱብ ሲከፍትልኝ እሱም መልካም ሰው ነው። እሷ ግን እንደዚህ እኔ ልጆቿ ምኖቿ እኔ እንዲህ ሚዲያ እንደምጠቀም እኔ እንዲህ እንትን እንደምል አያውቁም። እና ይሄን ይመስላል ስንዴያችን፣ ይሄን ይመስላል። ግን ቆይ ለቆሎ ፀሐይ ሳይመታው ቁነጥር አይሻልም? ይሻላል አይደለ? ፀሐይ ተመታው ይሆናል እንዴ ነገሩ? ፀሐዩ ወይ ቤት ገብቼ እንትን ላምጣም በኋላ ይደቆሳል። ይኸውላችሁ። ወዳችኋለሁ። ተወደዳችሁት ላይክ አድርጉ፣ ሰብስክራይብ አድርጉ።